ዋ ዋ ዋ ዋ መስፍኔ አስቻለው እንዴት አለህ? እንደምን ነህ? ደህና ነህ? በገዝተህ ነው እንዴት? አይ ወድቆ አግኝቼው ወድቆ አግኝቼው ወይ ፈኑ አይደል ያመጣኋት? ዋ ይሄማ ሊጥለኝ አይደል? ኧረ አከሳው ብዙ አትነካክ። እኔ እኮ እናገራለሁ መስፍኔ በግ እሱ ይግዛ አመት ባል በሱ ነው የሚያመራለው እኮ የታለውን በግ አመጣኋት? ሮኮ አህድና ግዛ እንጂ አንተስ? እኔ ሳለኝ ይሸጣ አላወኩም እንጂ አለኝ። በዚህ አይነት ይሄ በእኔ አይነት ይሄ ባዶ ቆዳ ነው። አንተ እውነትህን ነው? አይ ያስቻለው እንደው ትቀልዳለህ አይደል? እሞት ትቀልዳለህ? አይ ዝም ብለህ ነው እና ታልከው በላይ ደነኛ በግ ብታረጓ ይሄ ዝም ብሎ ቁመና ብቻ ነው እንዳንተ። እንደው ለማያውቅህ ሰው ሄደህ እንደዛ ብትል ምን? አይ እኔ እኮ ነው አውቃለሁ። እየተዋወቅን አስቻለው ተው እንጂ እየተዋወቅን መልካም ባህል በል ጥሩ ዋጋ አይ አስቻለው አይ ለሰውዬው ዝም ብሎ ጎፍ ጉፋያ ና ታጉ ደህና መጣ። ኧረ በደህና ነው የመጣው። እንዴት ነው ቀና አገኘህ? እንዴት ያለ ደስ የሚል ገዛ። እሰይ እንኳን እና እንዴት ነው ገቢው? ጥጋብ ነው ገቢው? ኧረ እንዴት ቆንጆ በቆንጆ ዋጋ ነው የገዛው። እሰይ እንኳን ቀና። አብዬ በገዝቶ ኧረ ታድዬ ወስጄ ነው የማሳያቸው። ሲያስቀኑኛል ነበር ደግሞ ሲያምር ወስጄ ነው የማሳያቸው። ና ምሳ እንቅመስና እንደው ሳታዩ እኔም እኮ በጉን ሳታዩ አይሆን ነይ አዩ የለህ ሀተ ይቀራል ብለህ ለማን ብዬ ነው ገበያ እንደዋልኩ አረግ ነይማ ነገር እንደው እኔ ነይማ የኔ እናት ነይልኝ እስቲ ሊው እንጂ ነይልኝ የገዛሁልሽ በግ አንተ ሁል ጊዜስ ቢሆን ሞንደል ያለውን በግ የምታመጣልኝ በየዓመቱ ተባረክ። እንደው ከርሞ ደግሞ የዛሬ ዓመት ያድርስ። አሜን። እንደው ምን ሁሉ ጊዜ ማስደሰት ነው። አሜን። የኔ ነገር ይኸውልሽ እንግዲህ ይኸው ምን አታጎድ በጉስ እዚህ ጋር እኮ ነው ያሰርኩት። አሁን እዚህ ጋር ነው እኮ ያሰርኩት። ወዴት ሄደ? ምን ወዴት ይባላል? አሁን ወዴት ሄደ? መስፍኔ ሄደስቲ ሳይረቅ ጓሮ ነው የሚሆነው። እኔ ወደዚህ ልሂድ እንዴት እናንተ ወይ ጉድናት ወይ ገቢውን ብታዩ እንደው እሳት ደምቋል። እሳት አንቺ ምን በጉ ነው? አይ በጉ ነው እንጂ ሌላ ምን እገዛለሁ? ምን ጠይቃለሁ? እና ይኸውልሽ አሁን ቸኮል አመት ባሉን በሰላም ነው አለው። እምትኝ ተሆነ ምን ስማማት ሆነ ይሄ በግ ይሸጥ የማን በግ? ይሄ ያስረ ነው እንጂ የኛ ምን አለ ሀደራ እንደው ስታወራው ራሱ ባፍ ስታስገባው ራሱ ምን አለ? እንዴት ባፍ ይመራስከብ? እንዴት ያሳደኩት ታፊ ሞጭቄ ያሳደኩትን በግንሽ ሸጠው ስትተንጠራርታ አታብር። እኔ እኮ ሌላ አይገዛም ማለት ነው። ሌላ እኮ እንገዛለን እኮ። አልፈልግም። ለምን ያሳደኩትን ሰጥቼ እንደውም እኮ ማዘዝ ያለብኝ እኮ ነኝ። ማዘዝ የቤቱ አባወራ እኮ ነኝ። የቤቱ አባወራ ይሆንክ እንደሆነስ እንዴት ያለውን በጋ ሳልፈ ሰጠ ሌላ እንግዛ የምትል ምን ይሁን ብለን ይሄ ያለው ምን ብሎ ነው? ቆይ ምን አለ? ይሄን ሸጠን ይሄውልሽ ዛሬ በጠየቁት አይነት ይሄ ሌላ 2 በግ ይሆነናል እኮ። ለምንድን ነው በእኔና አንቺ ሆድ ይሄን የሚያህል በግ የምናርድ? እንዴት ሆዴን እንዳትገመግም ሆድ ልትገመግም እንደው በሆድ የሚገባ ነገር ራሱ በአይነ ትክ ብለህ ሁለተኛ እንዳታይ ያስቻለው። እውነቴን ነው የምልህ በአይነ ትክ ብለህ እንዳታይ። እስከመቼ ድረስ ነው ሁለዚህ የመከሩ ግን? አሁን እኮ አልገዛም አላልኩም። ሌላ ቀለል ያለች በግ ሌላ ሰው የለ የወለድ ነው የከበር ነው የለ ለኔና ላንቺ ትንሽ ጠቦት የሆነች ብንገዛ እናቴንም አባቴንም ያንተንም እናት አባት ጠርቼ ፈርሸሽ አርጌ አሳርጄ ነው የምጠራቸው እንጂ ይቺ የሚጠቅላ በግ እያመጣህ ማረድ ለምደህ በየዓመቱ ዘንድሮ ሆን ብዬ ያሳደኩት ይሄን ግልገል ለማረድ ራሴ ስለፈለኩ ብቻ ነው። አዋን ኮኮቤም ማርፎበታል። ነቅነቅ አልልም። የፈለገህን ማውራት ትችላለህ።
ነው አዘሽ ተናግርሽ ጨረስኩ ጨረስኩ። ከዚህ በኋላ ምንም የለኝም፣ ምንም ማመጣው ነገር የለኝም። ማቄ ጨርቄ እንዳትሉ። አሁን እዚህ ነው በቀኑ ሀሳብ መለዋወጥ ምንድነው? አመት ባሉን በሰላም ይቡልበት ምን አለበት ግን? በደስታ ቡል ምን አለበት? ምን አልኩ ግን? አመት ባል ሲመጣ በየአመቱ እያገምት ወገኝ ምን ነው? አስቻለው ተው እንጂ የድሮውን ፍቅር ብታመጣው ይሻላል። ሁልጊዜ እኔንስ ሌላ ነገር አታስወጣኝ። ሁልጊዜ አዲስ ሰው አታረገኝ። ይሄ እኮ ይኸውልሽ ተሽጦ ሌላ ነገር ይሸፍንልናል እኮ። ገብጋባት ሁሉ ለገንዘብ አትሩጥ። በቃ መጀመሪያ አንተ ራስህን አስደስት። በቃ አንተ ሳትደሰት ሰው የምታስደስት ምንድነው? ለገንዘብ ነው እንዴት የምትሮጥ? ሆድሽ ሙላ መጀመሪያ። በቃ ለገንዘብ ከራራት ደረቃት። እንዴት ነው ንገሩኝ ማለት አንተ ሰው በምትመክርበት እንደገና እኔ ሽቅ መናገር ነበረብኝ? ችብር ከማከወዳት ይሻላል። ተለቀቂ መጥሽ ዘረብ አሁን ቆሜ ማለት ነው። ቆሜ ሳያቸው በጎችን የሶስታችንን በግ ሳይ የማን ይበልጣልኝ? ወማከሉ ወይ አብዬ የኛ እኮ ቀይ ነው በጉ። ቀይ ታዲያ ቀይ ሆነ ምን ሆነ? ዙሪያ የኛን የሚበልጣችሁ ቀንድም አለው የኛ ከሁላችሁ ሁላችሁም የኛን የሚበልጥ ውፍረቱ ልጤ ቁመቱ ልጤ አብዬ እኮ ያውቃል። ሲገዛ ነው እናቴ መርጦ እንደማንም ጭንጋፍ አይገዛም። ቢሆንም ግን ከሁለታችሁም እኮ በፊት መጀመሪያ የተገዛልኝ እኮ እኛ እና ቢገዛልሽ ቀስ ብሎ ነው ብዬ ቀስ ብሎ ብሩን አጠራቅሞ ነው እኮ ሄዶ ይገዛል። እና ቢበልጥ ምን ይሁን ነው ዙሪያ ከሁለታችሁም የኛን የሚያምር እና ቢበልጥ እንዴት ዋልሽ? እንዴት ዋልክ? ሰላም ዋልሽ? ዛሬስ አንተዬ እንዴት ነው ነገሩ ግን? ምን እንዴት ዛሬን ባዶ እጅህን ትመጣለህ? እኔ እኮ ተዛሬ ነገ ታመጣለህ ብዬ አይናዬን በየለም። እንዴት ነው ነገሩ? በየመንደሩ እኮ በግ ታስሯል። እና ለምን አይታሰር? ለምን የፈለገው ነው? እኔ ምን ቸገረኝ? ዋንተ ሰትጎል ለምንድን ነው? እንዴት ነው ነገሩ? አንተ እንዴት ነው ዝም የምትል? ዛሬ በግ በየመንደሩ ሲጮህ እኔ አብሬ ዝም ብዬ ድምጡን እንዲህ መስማት በግም ተሆነ እውነቴን ነው። ይሄ በግ አለ እሱ ቤት እንዲሁ በጉ ምኑ ይሄው ገመድ ይሄ እኮ አለ እንዲሁ በዚህ አስራህ እየጎተት አምጣልኝ በሞት እኔ እንዲሁ አልቻልኩም። ቆይ ምን ሆነሽ ነው? እኔ እኮ ተዛሬ 2 እና 3 አመት እኮ በፊት እኮ ማለት ነው ምንድነው በግ ቀንዱ የዞረ በግ አርጀልሻለሁ አይደል? ዛሬ ምንድነው የምትይኝ? አትነዝንኝ የለኝም። እኔ እሱ ቤት ቀንዱም ይዞር ምንም ይሁን ብቻ ነፍስ ያለው በግ አመጣህ እዚህ ላይ ዝም ብለህ ጎርደ ደርገህ ጥለህ ያ ዝም ብሎ ሽታው ትንፍልስ ያደረገኝ እኔም እንደ ሰው ያጥምት ይዤ መጎትጎት በቃ እንደው ጋጥ ታደርገው ዝም ብሎ ወይ እርካቲያ አንቺ እንደ ሰው ወይስ እንደው መጀመሪያ እሱ ላት ነው ያችን ታምታም እያደረኩ ስበላ ለቆኝ ይሄዳል። በቃ እንደው ምን ያማረኝ እውነቴን ነው። እንዴት አድርገሽ ትሰሪዋለሽ? ያቺ እንዴት አድርገሽ ትሰሪዋለሽ? በቃ እሱን እሱን እያሰብሽ አመት ባሉት ያልሽ እኔ አሁን ምንም ነገር የለኝም። ይኸውልሽ እንደ ቤቴ እንጂ እንደ ጎረቤት አልኖርም። እኔ አሁን ያለችኝን ነገርም እህሌን አውጥቼ ዘሬን አውጥቼ እንደው በግ አልገዛም። በቃ ቅርጫ ነው ይይዛሉ። እሱ በግ አልገዛም ማለት እንዴት ልናደርግ ነው? እኔ በባዶ አልውልም። እኔ የከብትን ስጋ ሌላም ይሄ ዶሮ ነገር ወጥቼ እመጣለሁ ብትል እኔ እንደው ጥንቅር ይበላል። በለዚያ እኔ ሲሸተኝ እዚህ ሃይምሮዬ ነው የሚይዘው። አንቺ እንግዲህ ዝም ብለሽ አትላዝኝብኝ። ምንሽ የምትላዝኝብኝ እንደው እንደ ሰው አንድ ቀን ባላገባሁ ብያለሁ። ኮሮቼ ካናግኝ አንተ እንዴት ይሳላል? ለምንም አትረጅኝ። እኔን እንዴት ዛሬ ይሄን የመሰለው ቁመና ይዤ የማንንም በግ አንቧቅቄማ እንዴት አንተ ምን ይጎልሃል? ስታገባኝ እኮ ለምበጥ ብለህን ያገባኸኝ። ታዲያ ይሄ ነው እኮ ትዳር። ያገባሁሽማ ደህና ናት ቤቴ ትላለች እንጂ በግ ትላለች ብዬሽ አሰብኩ። አንቺ እኮ በግ ነው ሀሳብሽ በግ የሆነሽ ልጅ እናንተዬ እንዴት ያለ ነገር ነው? ሰው እኮ አሁን እንደው ሌላ ብጠይቅህ እንደው እንደዚህ የሚጣጣጣ ነገር እንደሌላው አልከሳብት። እውነቴን ነው። እኔ ያልኩህ እኮ በግ ነው። በቃ ያን አጥምቱን እንዲካተል አድርገው እሱ እንደው ተውማ ይሄን ካልሽ እናትሽ ቤት ሂጂና የሚጋብ ካለ ጋጭ ቤት ሰዎች አላገደውን እንጀራ ጠቅልል አድርገሽ ስትሰጠኝ ነው እንደው ፊት ዙሪ ዝም ብዬ ነችራ ዝም ብለሽ እኔን ጨምረሽ በምራቅ እንደው አፌን አትሙኝ። እኔና ዝም ብዬሽ አታዝጎምሽ ነገ ዝም ብዬሽ አታውሪ። ይኸውልሽ ሸጬ ይኸውልሽ ነገ ምን ልበላ ነው? ዛሬ ስጋጥሽው ይሄን ጋጥሽው እንደዚህ አለሽ ጋጥሽው። ነገስ ምን ትግጭ? እኔን ትግጭ እሱ የፊቱን እንብላ። ነገ አንድ ደርሳ እናውቀው። ስለ ነገው የምታስብ ምንድን ነው? እኛው እንዴር ምን አይነት ይና እንደው መጥቶብሃል። እንደው ዘንድሮ እንደው ተስፋ የሌለው ሰው እንደው አይረባ። ሲጀመር ተስፋ ተደረገ አለክሩ አደራህ። እንደው ላይ የተጫነኝ እንደው አምሮቱ ዝም ብሎ ወል እንደው ሽታው እሱ አሽጋሽ ሽታው አንቺ ወይኔ እንደው ወይኔ ባዶ ብረት ድስት ታቅፍ የቀረው ይኸው በጉ እንግዲህ ቀረ። በግ የሆነ ሰው አግብቼ እንደውኝ የቀረው እንግዲህ እንዴት አደርጋለሁ? እኔ በግ አልሆን ተት ይመጣል በግ ራ ጎደሉ አስያለው ለማ ጤፊት ላውጣትና ገበያ ደርሼ ልምጣ። በዚህ ቁምና ተቀበለኝ። መቼም አትደርሰው ቦታ ጤፍ ላውጣና ዘይቲትን ሽንኩርቲትን ያመት ባለው ዋጋ
ገዛዝቼ ልምጣና እዚህ ላይ ቁብ በልና ተቀበለኝ። እንዴት ፈንድቼ ያዘመርኩትን ጤፉ ሸጠሽ ሌላ እንትን ልትይኝ ምን አለበት? ይሄ በግ ተሽጦ ሌላ ያን አንተ ዛሬም በግ ላይ ነህ አካሌ። ኧረ ተውኝ ተውኝ። እንዴው ሰላም አውለኝ ብዬ ምን እህሉ ሽጬ ብመጣ ዘይትና ሽንኩርት ይዤ ብመጣ ተው እንጂ አስያለው ተው በሞት ምን ተምሮ ነው ያለሽ? ተው በግ አይሸጥም። አሁን የቤቱን የደለበ ጤፍ ሸጠን ሌላ አሻቦ በርበሬ ተምትይ ይሄን በግ ሸጠን ግማሹን ቀለል ያለች በግ ግማሹን ሌላ ብንገዛ የቤቱን ወጪ ናማ እንዳረጋ ትጥመዝመዝ ዝም ብለህ በወጣ ወርዶ በግ አይሸጥም። አሁን ጤፍ ወግጭኝ ይሄ ጤፍ ይነከና ነው የምልሽ። ይሄ ጤፍ ይነከና ነው የምልሽ። ሌላ ጉድ እንዳይመጣ ሌላ ነገር እንዳይመጣ ደርሰህ እንደምናምን እንትን ትቀበል ልጣራ ጎረቤት እንጂ መቼ ይቺ ጤፍ እንዲሁ ተዚህ ተቋጥራ ትወጣ እንጂ ነው የምልሽ። እኔና አንቺ ኋላ እነንጌ ላይ ቢሆን እህሉ አይወጣም ካልክ ተነንጌ ብር ተበድሬ እገዛለሁ እንጂ በጎ አይቀርም። እንደው ቢሳቢስ ሳንቲም ተን ያጣልኝ ይሄ በግ ቤት አይናን እያየሁት ቢሳቢስ ሳንቲም ያጣልኝ ወግጭ አንተ እንደስ ይልሃል ብዬ እኮ ነው እንጂ በጉም እንደው ደስ ይበልህ ብዬ ነው። አንተ ስጋ አሳድገና ሌላ ሰው ይብለው ነው የምትለው? ተው በሞቴናማ አንድ 5 ሳና 10 ሳና ነው የምወስድ ጤፍ ብዙ አልወስድም። ቸኮሌ ነው ስንዴ ይሁን ስንዴ አይቻልም። ተዝች ቦታ እንደውም እንትኑ ከሚበላው ይሄ ምንድነው ከሚበላው ከሱ ብንወስድ ነቀዙ ከሚበላው ተማሽለው ተስንዴው አፋፍሽ ነቀዝ ይሆንሽ አንቺ አንዳንድ ቁናሉ ነቀዝ ይሆንሽ አንቺ ጤፉ እውነቱን ነው ድልብ ነው የሚሆን እንጂ እንደማይሸጥናና ተዝች ቦታ አንድ እወጣለሁ ብትይ ውርደት እንዳይከተል ራስ ጉዳይ እንትን ያቺ ማናት አስካለይ ደረሰ እዚያው በጉን አርደሽ እዛው ተፍጨራጭሪበት ተፍጨራጭሪበት እንደምንም አድርጊው አንጥፈሽም ተኝበት። ቆዳው ምንም አይመለከተኝም። ተናገርሽ እንደ አባወራ ወዲያውንም አብረን እንተኛበታለን። እንዴት ያለ ነገር ነው? ጠቅሞ ለጋራ ነውና አማ ተቀበለኝ ተው እንጂ ጠባይና አቻክፈው። ኧረ እኮ እንዳንተ መቼም የሚሆን ባል እኮ መቼም አላገኝም። እና ከጠባይና አቻክፈው ዳወቅሽ እኔ የምልሽን እንደ ባልነት የማትቀበይ ከሆነ ሌላ ማስመሰል አልወድም። የግንባር ሲስቅ ነው እንጂ ሲኮፋተር አይደለም። እንድኮፋተር የምታረጊ እንኳን አንቺ እንድናገር እኮ ያደረግሽኝ አንቺ ተውኩት በቃ ና ስንዴ ነው የምወስድህ። ስንዴ ና ተቀበለኝማ። ስንዴ ቀርቶ ነው የምልሽ አንድ ሳህን ጫቅማ አትወስጂም፣ ቀቡ አትወስጂም። አንቺ ቀቡ ኧረ ወይ በረዶ እናንተ እንደው ሀረግ አንቺ እንደው በግ ሲያልፍ እንደው እናንተ ጓሮ ይገባ በግ ብለሽ አኩድሊ ኧረ የለም እኛ ዘንድማ ምን በግ ኑሮ ይመጣል። በግ እኮ ተበጋር ተከትሎ ነው የሚሄድ። አንቺ እንደው ተደጅ ላይ ጠላትሽ ልም ይበልና ልም ብሎ ጠፋ እንጂ አኩድሊ አትምን በአመት ባል ምድር ምን ወጋሽ? እንደው አደራሽ እዚያ ድረስ ለፍቶ ወዶ ገዝቶ ይዞ መጣ። እንደው ያለ ነገር እንዴት አንቺስ ምን ሆነሽ ነው? እንዴት ልጅታ ትዲያ ነው አጠብቀም እንዴት በአመት ባል እሷማ ሻተረኛ ከብት ሻተረኛ ሁና እዚያ ናት ያለች። እንዲህ ያለ በአውደ አመቱ ምድር አደራሻውን ወደ ምን ይፈልገው ወደ ሀገሩ ተመልሶ ይሄድ። ተይኝ እባክሽ አንቺስ ባይሆን ተደጅሽ ላይ ነው የጠፋ። እንደው ባይሆን አይተሽዋል። እኔ ያለው አይደለ ተዛሬ ነገ በግ ይዞ ይመጣል ብዬ እንዲና እኔ ራሴ በግ ሆንኩ። ሀረግ እርምሽ አንቺ ይሻላል። አቦች እዚያ ያላየሽት አንቺ ይሻላል። አታጓጅ እንዴ ዘንድሮ ግድ ብሎ አልኩሽ። እንዴው በጠረረው ጦም ዝም ብሎ ትንፋሹ እየመጣ ተንፈል እንዴው ጀመረኝ በቃ ዝም ብሎ ሁሉ ምን ዋልኩ ሽው አደረገኝ እንጃ። እንዴው እኔ ታልተገዛ እና ይገዛል። ታዩ ይገዛዋል። ታዩ እናንተ አይተን የቀረኖች ባፋችን ታረገው የሰው ሁላ በግ ብታይ ገመድ አንጠልጥሎ ሲሄድ ቢጨንቀኝ እንዴው ገመድ አጣ ይሆን ብዬ ደግሞ ይዤ እንትን ልል ብታይ ሀረግ ነሽማ እንደው ታየሽ ወደኛ ይዘሹ ነይ። ኧረ ገዲያ ታገኘሁት በይማ ግን እንዴት ነው አንቺ በአመት ባል ምድር ተዘናግተሽ ረዲያ እኔ ራሴ ውሃ ሞልቶብኛል። ያንቺን በግ አትጠብቂም። አንቺስ ተበስቶልሻል። የኔ ያለ አይደለ በባዶ ቤት ተቀምጬ። አይ አንቺ ያንቺስ መጥገብሽ ነው እናቴ። አስረሽ መጠበቅ ሲገባሽ ደግሞ ያንቺ ያሳስበኝ። እኔ ያለሁ አይደል በባዶ ሰው ጋር ይሸሻላል። አንተ ተመልሷል። አቤት እንዴት ነህ? እንደምን ነህ? ቅድም ስጋ ይዤ ስመጣ የነበረው በግ እና ጠፋ። ያንተ በጉ ኦሮጌ ጉድ ሀገር እና አላየሁም። ይኖራል ምን አረግ ተቤት ወጥቶ ዛሬ ተስፋ ሀገር እንደው ይቀመጡ አንድ በግ አርጎ ነው የሚሆን። እንዴት ያለ ጋዝ ነው እባክህ! እንዴት አለ በአመት ባሉ ድርጅን ተቆረጠ። መቆረጥ ምን ተወጋው እንጂ አሁን እንዴት ነው የት ሄደ ይባላል? እነ ጠበቃ አርባ ታስረው በጉ እንዳየሁት ከሆነ ኃይለኛ በግ ነው። አየሁት። እናቱ ነጥለን ያመጣው ጠበቃ አድርገህ ማሰር። አይ አንቺ እንደው ልጠጣ ብለሽ ነው? ይኖራል አንዱ በግ ጋር ተከትሎ ነው የሚሆን።
እንደዚህ አካባቢ በግ ያላቸው ሰዎች አሉ። በተመድ ተከትሎ መጥቶ ወደዚህማ አልመጣም። ምን ያረግ ይመጣል? ወደዚህማ ቢመጣ በምን እድልህ? እኔማ በጉን አየሁት። እና ወዴት ልዳ እና ወዴት እጄ ልፈልገው? አንተ ይገኛልኛም ወይኔ ይጣጡም ብለው ወይኔ እንዴት ውልዳ የለም ነው ውልዳ የለም በጉ። ኧረ ከገበያ ነው ገዝቼ መጣሁ። ገበያ ነው። እሱ ጋር ተገናኝተናል እኮ መንገድ ላይ። ኧረ መንገድ ላይ ተገናኝተን አገላብጦ ነው ያየው። አገላብጦ አየሁት። እንዴት አለ በግ ነበር። ሞት ነው። አይ በጉ ምን ያደርጋል? እንደው አይን የበዛበት በግ እንደው ክፉ ነው። ቢያሳድጉ ኖሮ እኛም እንዴት ያለ በግ ነው አሳድገን አሁን ስንከራከር እኮ እኛ ራስ ተሰው ማትረጅ ሰው አየሽውልሽ። ና ክስክስክስክስክስክስ ኧረ ወይ ድሌ እናንተ እንደው ወይ ድሌ ና ክስክስክስክስ እናንተ በጓዳ ሲገባ ብላችሁ ወይኔ እናንተ ና ክስክስክስ ና ክስክስክስ ልቀቀኝ ደግሞ እንዳይውል። አሁን እኮ እንደውም ይፈርዱብኝ ምን ይሉብኝም ያሳደግነው እንዴት ያለ በግ ነበር። ጠቦት ጠፋ አለ ተጋባቦ መሰለኝ። እና ምንድን ነው አሁን እሱን ሽጠን አንጠፋጥፍ የሌላ ነገር ገንዘቢትን አረጋታለሁ እንጂ እሱን አናርደውም ብሎ እኮ እንደውም ስንከራከር ነው እሱ የመጣ። እንዴት ላድርግ መስፍን? አስሬ አይናይ ከማይ ሸጬ ሁለት ላድርገው ሌላ ነገር ይሸፍናል። አሁን እሷ እህልሽ ትላለች። እኔ ደግሞ የእህሉ አይሸጥም፣ የደለበ እህል አይሸጥም። ለምን ይሸጣል? በጉን ሸጠን ቀለል ያለ በግ ገዝተን ብሩን እናርቃቀው ብዬ ነው የኔ ንግግር። እና በትበኩ እሷ የምትደነ እንደው ጋሽ መስፍን እንደው ለምን ትቸኩላለህ አንተ? ሁልጊዜ ስትሰራ እኮ ነው የማይሆን። ትቸኩላለህ፣ ስትሰራለህ፣ ትቸኩላለህ፣ ስትሰራለህ። እሷ የምትልህን ይኸውልህ ከአንድ ሁለት ጊዜ መጥቼ አላስተረኳችሁ፣ አላስማማችሁ። መቼም ይሄ እኮ ይበስ ነው መስፍን። ይኸውልህ አሁን እኮ ይኸውልህ ስህተት እሷ ላይ ባገኝ ኖሮ በእሷ ፍርድ ነበር። አሁን ሁለት ጊዜ ስመጣ እዚህ ቤት ይኸውልህ አንተ ላይ ነው እኔ ላይ ምን አሁን የእሷን ተቀበል። ይኸውልህ የእሷን ተቀብለህ የእሷን ነገር ፈጽም። መቼም ሳይጠግብ አንተ እህል ተሽጦ ነው በግ ተሽጦ ነው የቤቱ ነገር የሚጣበል? እስቲ ንገረኝ። እህል እኮ ቀለብ እኮ ምን ጊዜም ቢሆን እኮ የእሷ ሆድ እኮ ነው የሚሞላ። እንደው ደረቅ ሆንክ ሰው አንተ። ባል እንግዲህ ባል ያስቆጣ ይልቅስ እሷ አንቺ የምትይው ትክክል ነው። እኔማ ጤፍ ሽጠን እንግዛ ሲል እንዴት ቀለባችንን ያሳደግነው በግ ተቀምጦ ያን ብናርደው ምን አልኩት። ደግ አደረግሽ። መቼም ሳይጠግና የጎዳኔን ጥሎለት ሁሉ ጊዜ በእኔ ላይ ተዘርፍጦ የሴት ወንድ ነኝ እንደሚያውቁኝ መቼም አረዲያ አውቃለሁ። እንደው ምን ሴቶችን ባይሽ እና ለቤታችሁ እንደው አትበጥብጥ። ቤቱን በአመት ባሉ በአውደ አመቱ ምድር አትጨቅጭቃት። እቺ አሁን እኔን በጉን አፋልገው የአንድ የበረረውን በግና ተኩላ ተበረረ እኮ አይገኝም መስፍን። የት ታመጣዋለህ እንግዲህ? እዚያው በነካጅ ዞ አንተ ፈልገው እንጂ አታግዘኝም። አስቻለው እንደዚህ ይሆን አይነት ደግሞ ባህሪ ያመጣህ ምን ላድርግ? አንተም እኮ ንግግር እኮ አንተም መልስ እኮ ነው የእጅ እኮ ነው መስፍን። አረግ እንደው ጋሽ መስፍን ይታውት እኮ እንደው ተዳርሰናል። ምን ልበል በገዛ ቤት የመጠማቱን ስታበራ አንተ እንትን አልያዝኩም፣ ዱላ አልያዝኩም። ኧረ በሞቴ ይቀመጡ እንጂ ይጠጡ። አይ ተይው። ምን አሮሮሮ አፈርሶን እንከተሰል ተጠጣው እንጂ ምን እንዲህ አገላብጣ ያየውን በግ አላፈልግም ትለኝ። ኧረ እኔ እንዴት ያለ ሰው ነህ አንተ? እና አገላብጬ ባየው ተምንልኝ አልከኝ አንተ። ዋ ምን እንዴት ነው የምትናገር? ዋ ይሄዱ ነው ታባ ግዴ በትን ያርጋውንም እንደው ባለቤቴ ብትሆንም ዛሬ ልታሰድበኝ ሽማግሌ እኮ ናቸው። እና ቢሆን እንዴት እንደዚህ ተጣጣው እንደው ጠጣው የምትለው እሱስ ትክክል ነው። አታ ያንተን ጠላ እሷ አላረግ ብሎ እቤት እኮ ስም የተሞናሞነ ትዳር እኮ ነው ያላቸው። አታውቅም እንዴ? እንዴት አንጠፍጥፈህ ሽማግሌውን ሰው እየተሰድባቸዋል። ንግግሩ ነው ሽማግሌው ቀላል ትሆናለህ እኮ የልጅ ልጃቸው። እንዴት ግን አርቃ አታስብም? ምን አይነት ጭንቅላት ምንድን ነው የሞልቶት እዚህ ውስጥ አታስብም እንዴ? አይከፋቸውም እሳቸው ሲሆን እሱ ይቀመጡ አረፍ ይበሉ። እኔ ልፈልገው በልጅ ግሬ ይባላል ሳይሆን ደግሞ እንደዛ አንጠፍጥፎ መስለኝ። ወይ ጉድ! ዛሬ ደግሞ ጎምሮሻል። ምንድን ነው? አደራህ ተወኝማ እናቴ። እንደው እኔስ ግራ ገባኝ ጨነቀኝ። እንደው እኔን ግራ ገባኝ። ምን ገባሽ? አደራህ ወላ ጎደለ ብለው ገዝተው የእናት አጓጅና የእነ መስፍን በግ ጠፍቶ አይደል? እንዴት አጅሽ አላልኩሽ? አለመግዛታችን ጠቀመ። ይኸው ደረድቄ ገሰነ ቢሆን ደረድቄ ነበር። እሱ ተውማ መስመርህን አታመቻት። ይኸውልህ እሷ ስትዘባንን ነው የዲሃ ዘበና አያጠብቅም። እኔ እንዲሁ እግሩን
ይዤ ቀኑን ሙሉ እከተለዋለሁ። ከየትኛው ስሪያ ነው ብቻ በጉ አይቀርም። ሙጫጭላም ቢሆን በልቶት ነው የሚሆን። አሁን አያስፈልግም። ይኸውልሽ እየሰማኝ በግ የሚባል ነገር አያስፈልግም። እሱ ቤት በግ ቤት እንዲሁ አራት እግሩን ይዞት አልገባ። እኔ እንዲሁ ወጥቼ ነው የምሄድ። እንዲሁ ቤት አይመስለኝም። እውነቴን ነው። እንዲሁ አራት እግርሽን አይደለም ሁለት እግርሽን ሰብሪ ሳላስቀምጥ ደግሞ ዛሬ ምን አማረኝ ያለምለም ጉበቱ እንዲሁ እኔ ተውኝ ማለት ነው። ዘመናዊ ነሽ እኮ አንቺ። ምን ዘመናዊ ልበልሽ ስምሽ? ዘመናዊ ልምልሽ። እንዲሁ ያለችትን ሸሽጠን እንብላ። ዛሬ እኔ ስበላ ነው ወዜም የሚያምር የሚወለደው ልጅም የሚያምር። እውነቴን ነው። እንዲሁ ዝም ብሎ አሳማነው ሰው ይዳሩልኝ። ግን ይሄ አልገባኝ። ምግብ የሚል ፈረስ ይመስል አንቺ ምግብ አይደል? እኛ ቤት እንዲሁ አባቴም ሲያሳድገኝ አንድ ቀን ጎልጎል ያው እኔ በግ አምጣ እሱ ዙሩ እንዲሁ ባዶን አልውልም። አሎ ስንቅነሽ ደህና ነን። እንኳን አብሮ አደረሰን። አይ የኛን መድረስ ታየው እስቲ ታየኝ። እኛን ታየው የዘንድሮ ዓመት ባል የኛን ታየው በቁመናችን አፈር ለበስንልሽ። ዋ እናቴ ምን የመሰለ በግ ገዝቶ መጥቶ ይኸውልሽ ተደጅ ላይ ታሰረበት ሞጭልፎ ይዞ ተደ ምን እንደወሰደውም ሌባ ወሰደው። ኧረ እርምሽ ኧረ ምኑን አውቄው ኧረ አሁን እኮ ጥጃው ዝም ብዬ እንጎለሌ ቆይቼ ፍለጋ ዝም ብዬ በየአጥሩ ስር በየጓሮ ስንጓለል ቆይቼ ደውለሽ ኑሮ አግኝቼው። ኧረ ምኑን አውቀ ነው እንደው አደራሽ ልጅትም አላየችው እዚያ ሻተረኛ መሆኗ እንጂ ልጅ ጨምራ ልትሰቀቅብኝ ነበረ። ኧረ ምን ይሆናል ብለሽ ነው የመከረኛውን ላወጣን ደፍተንም ቢሆን እንገዛለን እንጂ ምን እናረጋለን ብለሽ ነው ያጠራቀምነው ገንዘብ እንዲሁ ነው ሲቀር። አይ አረጋት ተቸገሪ አንቺ ደግሞ እንደው እኔ እኮ አንቺ መንገር ይሄ ነው እንግዲህ ትርፉ የእናት ልጅ እንግዲህ ይሄ ነው። ይኸውልሽ ስንቄ አትቸገሪ ነው የምልሽ። የታልሽ እንግዲህ እንደፈለገሽ። እሺ ተባረኪ እናቴ ተባረኪ። እድሜ ይስጥሽ የዛሬ ዓመት ያድርስሽ። እንዲህ ያለ አደጋ ይሰጉርሽ። እንዲህ አይቶ ተመቅረት ይሰጉርሽ። በይ እናቴ በይ። እሺ እናቴ ሲደርስ ገንዘቡ ነግርሻለሁ። በይ እናቴ የእናት ልጅ አፈር ልብላልሽ። የዓመት ሰው ይበልሽ። እንደው ዋጋ እንደው ቅበሪኝማ እንደው የሆነ ጉድ ሆኜልሻለሁ። ይኸውልሽ ባለቤቴ አሁን እህሉን ሸጠህ ና የዓመት በዓል በግ ካልገዛህ እያለችኝ። ስለዚህ እኔ ደግሞ የዘርህ እህል የተቀመጠ እንዴት አድርጌ ነው ወስጄ የምሸጠው? እሷ ዛሬ እንደው ፈጅቼው ዛሬው ልሙት ነው ያለች። ስለዚህ እንደው ብር ካለሽ ብር ስጭኝና በድርኝና እንደው ደሮይትንም ስጋይትንም እንደው ገዝቼ ልጣላት እንጂ ምንም ያስቀመጠችኛል። ምንም እንደው የዛሬው እንጂ ነገር አታይ። እንደው እኔ አሁን ብር ብትለኝ እንደው 70 ሳንቲም የለኝም። ይልቁንስ በጎች አሉ አልተሽጠው። ከበጎች አንዲት ነው ሰድና አረድ። አረ እንደው ደግሞ ሌላ ጉታቷ ምን ጨነቀኝ ደግሞ እንደና አያበልሲ እንደና ታጓጅ በግ የታሰረ ቤት ጠፍታ ደግሞ ልጨነቅ። ችግር የለውም። ምን እኮ ዓመት በዓል ካለፈ ጠፍታይ የእናት ታጓጅ እኮ ጠፋኩ። እንዴት ባውዳ ዓመት ምድር እንዴት እጃቸውን ተቆርጠዋል። አሁን ይኸውልሽ እንደው እኔ እመልስልሻለሁ። እንደው ጥሬ ብር ካለሽ ስጪኝ። እንዴት ያለ ነገር ነው? እኔ ብር የለኝም እሙት የለኝም። እንደው እናቴ ትሙት። ይልቁንስ እንደው በግ ውሰድና አረድ እና ባህል ካለፈ በኋላ ብሩን ትሰጠኛለህ። ግድ የለውም። የእነሱ ጨዋታ አይቼማ እኔ በግ አልፈልግም። እንደው ካቻልሽ ብር ብትሰጪኝ። እንዴት ነው እሷንስ ባውዳ ዓመት ምድር እንዴት ልታረጋት ነው? የት ልድረስ እና የለሽም። ችግር የለውም። ውሰድና እንዴት እንረድ ዋ ታይ ይቅርብኝ። እንደው ጥሬ ብር ካለሽ ስጪኝ። እንደው በፈጠረሽ እንደው ተው እንጂ ይኸውልሽ ገዝቼበታለሁ። በግ ተይው ይቅርብኝ። እኔ በግ አሁን ደግሞ ያን በግ አምጥቼ ደግሞ ሌላ ሂሳብ ደግሞ ሌላ ወጣ ወረድ ደግሞ መጨናነቅ የለብኝ። ካለሽ ስጪኝ። ባለቤቴ እሾህ አጋም ሆና ነው የመጣችው። ልትረዳኝ አልቻለችም። ዓመት በዓል በመጣ ቁጥር ልድፈው ነው መሬቱን ደግሞ እናሳድር። ምን ታድርግ? እሷም ዓመት በዓል ሆኖባት ነው። ዋ ሳውዲ ዓመት አይደል እናቴ? የት አባቴ ልጠይቅ አሁን የት ነው እና እንደነገርኩ ነው። ይኸውልህ አሁን አንዲት ውሰድና አረድ ነው የምልህ እኔ እንደው ሌላ ምንም ምርጫ የለህም። ውሰድና እኔም አልክሰር እሱ ባለው እንግዲህ ምን አደርጋለሁ። ቸኮል ኧረ ቸኮል አቤት ነይ እስኪ ያናያ መስፍንን ጠይቀነው እንምጣ። እኔ ስለደል የነበረ አንተም ጠባይ ኋላ ማለት እንደም አገመጠኝ መሰል እንደው እኔም ዛሬ ጊዜው ሙች ነው። እውነቴን ድንጋጩን ሰው ያደረገው አይሆን እንደው ጠይቀነው ነገር እንደገና ሆድ ያስብሳ ነው እንጂ ሰደድካቸው እንዴት አንተስ? እኔም እኮ ነደደኝ እኮ አንቺ እኮ ነሽ እንድቀየር ያደረግሽኝ። እኔ ምን አልኩ? ይሸጥ ብልሽ ምን ሽብትኝ። አንዳንድ ጊዜ ንግግር መልክ ነው ይባላል። ንግግር ከማሳመር ነው። ዝም ብለህ እንትን እያልክ ወቅቶኛል። እንግዲህ የሆነው ያልሽው ሆኗል። አስቀነዋቸው
አባታችሁ እንደዚህ አይነት በግመሽ ታከስታላችሁ? ቆይ እንደው ምን አባቴ ላድርግ? እንደው እህልም አልሸጥም እቺ ውርጅብኝ ሆዲያ የሚሳጋጥሙኝ እንዴት ምን ባረግ እንዴት አርጌ ልሸጨማ በግም አልገዛም። ነገ ስለኔ መሬቱ ባዶውን ይቅርብ። ምን አደርጋለሁ? ዘው ቀስ አርጌ ዘው ልክፈላት እንጂ ዘው በጉን ወስጄ ምን አባቴ ላድርግ እንጂ ባዶ እጄ ነው ታስገበኝ። ቋንጣን የምታረግኝ በበጉ ፋንታና እኔን አንድ ነገር ነው የምታረግኝ። ዘው ልቀበላትና ዘው ምን አደርጋለሁ? ዘው ይኸውልሽ ዋጋ መቼም ይኸውልሽ እንግዲህ ተመለስኩ እኮ አሁን እኮ እየሄድኩ እንደው ሳስበው እንደው እርፍም ብዬ እንደው ቁጭ ብዬ ሰላሰልኩት ባዶ እጄንም እንደው አታስገበኝም እሙች አታስገበኝም። በቃ አሁን ይኸውልሽ እንደው በጉን ስጭኝና እኔ ቀስ ብዬ ከፍልሻለሁ። አሁን እኮ ስንዴው እንግዲህ ጤፉ እኮ አለ ግን የዘር የተዘጋጀ ነው ብዬ ነው። ችግር የለውም ቀስ ብለህ አውዳ ሲያልፍ ሰጠኝ። እንግዲህ እኮ ከዛሬ 3 ዓመት በፊት እኮ ቀንዱ የዞረ በግ ነበር የማርድላት። ዛሬ እንደው ምን እንደሆነ እምቢ ብለኝ ልሽ ሰጭኝ። ሁልጊዜ ሙሉ ቀን የለና ችግር የለውም። ቀንዱ የዞረ በግ እኮ ተዋልኩ እኔ እኮ ቀንዱ የዞረ ካለ ችግር የለውም። እሺ ችግር የለውም። አረምባው እምባው ወይ አይገርምሽም? እንዴት አለ በግ እንደው ታይኑ ላይ እንግዲህ ያስቻለው በሞት ያፈርሰው እንዳታሳፍረኝ። እንግዲህ ስነድ እዛ ቤት ሄደህ እንግዲህ ዝም ብለህ እንዳትቀበጣጣ። ሽማግሌው እንደ ሽማግሌነቱ መሸኘት፣ እጣኑ እንደ እጣንነቱ መሸኘት፣ ባልቴቱ እንደ ባልቴትነቱ መሸኘት፣ ወጣቱ እንደ ወጣትነቱ መሸኘት። አመልክና ሳልሽ ሰም እንደው በቃ ጥብቅ ያለች አማርኛ እስቲያወራ ለፈዳ ታውራ ለፈዳ ማትኮን ታንታ አይጠበቅም። ይሄ ወይኔ ልጄ ኧረ ገረፍ ደግሞ ሰው እንደሞተ ሁላ ደግሞ እንዲህ ያለ ነገር እንደው በአውደ ዓመቱ ምድር እንዴት ላሳቀት? ምን ኩና ነው የምትሰቀቅ? እንግዲህ ስንቄን እልክላችኋለሁ ገንዘብ ሞልቷል፣ ችግርም የለው ነገ ሄዳችሁ ትገዛላችሁ ብላለች። ተመንደርም ቢሆን ፈላልገን እንገዛለን። ኧረ እንደው ተይ መንደር ያሰረ ሰው ሞልቶ የለም። አሁን ልጄ ስትመጣ ምንድን ነው የምላት? እንነግራታለን። ምንም አትልም። ጓጉታ እኮ ነው የምትጠብቀኝ። ጦሱን ይዞ ይሄድ። እንኳን አንተ ምናምን አልሆንክብኝ እንኳን ልጄ ደህና ሆነች እንጂ ደግሞ ትድርግም ይጥፋ። እንደምን አላችሁ? እንደምን ናችሁ? ደህና ናችሁ? ደህና ናችሁ? አራዳ አንቺ ደግሞ ምን እናፍንጭ የለም ተውት። እንደው አልተገኘም አካል ኧረ ምን ዞርን መንደሩን ሁላ እንደው ድንገት እስቲ የገዛውን ሰው እንኳን አያውቀው መንደሩ ሄዶ ተበልሶ እንደሆነ ያማ እንደው ተውት ይሁን። እንደው በሰው ቢመጣ ሲቻል ኧረ ድርግም ይበል። እንኳን እሱ ደህና መጣልኝ። እዛ ከተማ ሄዶ አንድ መኪናስ ሆነ ነገር ቢያደርገው ይቻል ነበር አይደል? የእናንተ በሱ የመጣ ቢሆንስ በእኔ የመጣ ቢሆንስ በልጄ የመጣስ ቢሆን እንደውም ለእህቴ ላይ ደውዬ ብነግራት አብዳ ምን አባቱ ይጥፋ ድርግም ይበል። እኔ ገንዘብ ልካለሁ ግዙ አለች። ደስ ይበልሽ እናቴ። ሰው ይኑር የእናት ልጅ እናቴ ዳሳሸ እንደማላችሁ እንደው ሰውን ሁሉ አስቸገር ነው። እናንተ ደህና ናችሁ? ኖሩ እንዴት አስደንግጧችኋል? ኧረ ምን አባቱ እልም ይበል። ደግሞ አንቺ ደግሞ ምን ቢጠፋ ምን አባቱ እንግዲህ ምን እናደርገዋለን? እሱስ እንኳን በገ ሰው ስጣፍቶ ይቻላል አይደል? ኧረ ደግሞ ምን ከኔም አትወስዱ አሉ እኮ አልተሸጡም በጎች። የሚሸጣለሽ አለኝ። እንግዲያስ እንገዛሻለን። አሁን እኮ እንደው ብርም ከሌላቸው አመት ባሉጩን ይሰጡኛል ብዬ ሳስብ ነበር። ኧረ አለን ገንዘብ ተባበሪ። ኧረ ምን ችግር አትማ አለ እህቴ ውሰዱ አለችን። ገንዘብ መስጠት እኮ ቤት አይፈታም። እና አሁን እኮ እንደው አደራሽን እንደው ያቺ ልጅት እንደው ሰምታለች እንደው ልጅት ጭምር አብራ ደንግጣለች እንጂ እኮ ሰምታም ገና እንደውም አላየችም። አልሰማችም። እዚያ ሻው ተረኛ ነን ዛሬ። እሷ ከብት ጥበቃ ነው ያለኝ። እንኳን አልሰማች እሷ ነበር ምሳ እንኳን መጣሳት ብላ ስትቀር አቤት አታረግ እንደው እናንተ እንደው አልተገኘም ወይ አታደርስ እንደው ሰፈሩ አገሩ ነው ነገር እኔ እኮ አንቺ ተቸገራችሁ ነግረሽ ሰጠች። እውነቴን ነው እንደው ያ አካላቴን ወረር አረገ። ቅድም እንዲያ ከለል ስል ዝም ብዬ ስሮሯጥ እንዲያ ተበላችሁ እንጂ እንደው ኧረ ምን አባቱ
ምን ሰው እንዲሁ የተከተለ እንዲሁ ምን ሰው ነው እንዲሁ ድንገት በጥሶ ነው የሚሄድ እንዲሁ ዝም ብሎ ፈቶስ ቢሄድ አገሩ ነው የሚሄድ። አይ በሰው ሲያዩት ቀላል ታውት እንግዲህ ምን አባቱ ይጥፋ ራ የተገኘውን ተካፍለን አንተ ደህና ዋናው ደህንነቱ ነው የሰው አልጠፋም እኮ እኔ ልጅ ተሳቀቀች ነው እንጂ እንደው እኔ ከየትም አመጣለሁ እንጂ ምን ደህና ሆነ አንተ ደህና ሆነ እኛ ምንም ችግር የለም ምንም እንደው ልጅ ፍቅራችሁ ማማሩ እንደው ደግሞ በዚህ እኔ አንተ ልህላት አይደለ አንተን ብታጣ ነበር እንጂ ልጅ ስቅቅ ብላ የምትቀርብኝ ገንዘብ አጣት ስቅቅ ብለ ነው እንደ እኔ ነገር አብሬ ዝም ብዬ እየወራሁ ጠላ እንኳን ምን ባቀምታችሁ ወራ እንዴት አቆይማ አራት ተቀመጭ ምክንያት ነው ዛሬ ሊዋል ነው ዛሬ መጣን የማንደግ ነው እኔ የገዛሁት በኪያድ ታመጣሹ ሳልበለስ መጣ ተግታ ታስራገኝ አየልጅ ነገር እንዷይ እኮ የኔም ያየሁት በግ ነበር እንደው ለእናትሽ አታዝኝም እናትሽ ኧረ እኮ በድንጋይ አንዴው ተዋት ልጄን ተዋት እኔ ለእሷ ብዬሽ ነው የገዛሁት ለእሷ ብዬሽ እናንተ ደነገጣችሁ ትሳቀቅብኛለች እኔን ይመስል እኔ እንዲህ ነበርኩኝ እኔ ልጅ እያለሁ እንደው ዝም ብዬ የኛ በግ ይበልጥ ሞሳ በግ ቢመጣ ተበር አስመልሼ አልቅሼ አስመልሻለሁ እና እንኳን አወደሳለሁ አይዞሽ እንኳን ደስ አለሽ ይሄ ነው የሞኛ አምላክ አንቺም ቢሆን እኮ ይዋዝ በሉ ቁጭ በሉማ ቡናውን እንጠጣው አጅታችን ወይ ጉድ እናንተ ያደርንበት የለ አባትሽም ደንግጦት እንኳን ደስ አለሽ ታዩ ነው ያደንግጫው እንደዚህ ቁጭ ያንቺ ነገር ሰው እንደው ቁመቱ ተረዘመ እኛ ቤት አባታችን ቀጦን ያሳደገን እንዴው ተለቀን አላደግንም ሙላው ተቀጦን ያደገ ሳይቆነጠጥ ያደገ የለም ለየኳ አንቺ ነገር እንደው እኔ እናት እንደው እኔ